አንድ የመካከለኛው ዘመን ንጉሳዊ ዜና መዋዕል እና የአንድ ልጅ የግል ማስታወሻ ምን የሚያመሳስላቸው ነገር ይኖራል? በውጫዊ ገጽታቸው ስናያቸው ምንም አይገናኙ ሊመስሉ ይችላሉ። ግን ሁለቱም ሰነዶች ስለ ስልጣን፣ ስለ ማንነት እና ታሪክን ስለ መቆጣጠር የሚያስተምሩን አንድ አስገራሚ እውነት ይዘዋል። እስኪ እነዚህን ሁለት ዓለማት እናስተያይ። አንደኛው ስለ ንጉሳዊ ዙፋን ሽኩቻ ነው የሚያወራው፣ ሌላኛው ደግሞ ስለ ቢሮክራሲ ፋይሎች እና ስለ አንድ ልጅ ነው። ነገር ግን ልክ ስንመረምራቸው ሁለቱንም አንድ ላይ የሚያሰራቸው አንድ ድብቅ ክር አለ። ይኸውም ታሪክን የመቆጣጠር ኃይል። ታዲያ የመካከለኛው ዘመን ሥርወ መንግሥት ሕጋዊነትና የአንድ ልጅ ማንነት እንዴት ነው የሚገናኙት? የሚገርመው መልሱ ያለው በአንድ ነገር ላይ ነው። ተቋማት ይፋዊ ታሪክን ለመጻፍ ባላቸው አስደናቂ ኃይል። እስኪ ይህንን ኃይል በዝርዝር እንመረምር። እሺ፣ እንግዲህ ወደ መጀመሪያው ክፍላችን እንግባ። የስልጣን አንጥረኞች። እዚህ ላይ አንድ መንግስትም ይሁን ዘመናዊ ቢሮክራሲ በግለሰቦች ሕይወት ላይ ምን ያህል ፍጹም ቁጥጥር ማድረግ እንደሚችሉ እናያለን። በቃ ስልጣን እንዴት እንደሚሰራ በትላልቅም በትንሽም ደረጃ እንመለከታለን። እስኪ መጀመሪያ ትልቁን ምስል እንመልከት። የመካከለኛው ዘመን ኢትዮጵያን እናስብ። መሃል ላይ ንጉሡ አለ። የንጉሡ ኃይል ደግሞ ገደብ የለውም። በቃ የተገዢዎችን ሕይወት፣ ንብረት፣ ሌላው ቀርቶ ታሪካቸውን ሳይቀር ሙሉ በሙሉ የመቆጣጠር ፍጹም ስልጣን ነበረው። ይሄ ነው እንግዲህ የተቋም ኃይል በትልቁ ደረጃ ሲገለጽ የምናየው። አሁን ደግሞ ከንጉሡ ዙፋን ወደ ዘመናዊው ቢሮ እንምጣ። እዚህ ላይ ደግሞ ያው ፍጹም ኃይል ግን በተለየ መልክ ተቀምጦ እናገኘዋለን። ባለሥልጣኑ የሚባለው ተቋም በአንድ ልጅ ላይ በለመን ሲሳይ ላይ ልክ እንደ ድሮን ንጉሥ አይነት ቁጥጥር ሲያደርግ እናያለን። እሽ፣ ታዲያ ይህ ሁሉ ኃይል እንዴት ነው በተግባር የሚውለው? ዋናው መሳሪያ ምንድን ነው? ይህ እንግዲህ ወደ ሁለተኛው ክፍላችን ያስገባናል፣ ይፋዊውን ታሪክ መጻፍ እና አዎ፣ ዋናው መሳሪያ የጽሑፍ መዝገብ ነው። በጥንት ጸሐፊ ብዕርም ይሁን በዘመናዊ ታይፕራይተር ታሪክን ስትጽፍ እውነታውን ትቆጣጠራለህ። ይሄ አባባል ከሲሳይ ማስታወሻ የተወሰደ ነው እና የሁኔታውን ክብደት በጣም ቁልጭ አድርጎ ያሳያል። አስቡት እስኪ፣ የሱ ይፋዊ የሕይወት ታሪክ የተፈጠረው በቢሮክራሲያዊ ምንም ስሜት በሌለው እና በማያቋርጥ የጽሑፍ ሂደት ነበር። ሕይወቱ እንዲሁ ወደ ወረቀትነት ተቀየረ። ታሪክን እንደገና መጻፍ ማለት ይሄ ነው። የመካከለኛው ዘመን የኢትዮጵያ ገዢዎች ስልጣናቸውን ለማጽናት ብዕራቸውን ነው የተጠቀሙት። ከብዙ ዘመናት በኋላ የራሳቸውን የጀግንነት ታሪክ እየጻፉ እንደ ዛጓ ሥርወ መንግሥት ያሉ ተቀናቃኞቻቸውን ደግሞ ሕገ ወጥ እንደሆኑ አድርገው ከታሪክ መዝገብ ለማጥፋት ሞክረዋል። እና እዚህ ጋ ነው የሁለቱ ታሪኮች መመሳሰል በጣም ግልጽ የሚሆነው። የሚገርመው ተቆጣጣሪ ታሪክን በመፍጠር ረገድ የድሮ ጸሐፊ ብዕር እና የዘመናዊው የማኅበራዊ ጉዳይ ሠራተኛ ታይፕራይተር ምንም አይለዩም። ሁለቱም አንድ አይነት ሥራ ነው የሚሰሩት። እንግዲህ ወደ ሦስተኛው ክፍላችን ደርሰናል፣ ታሪክን መልሶ መጠየቅ። ግን ይፋዊው ታሪክ የመጨረሻው ቃል ነው? በፍጹም አይደለም። አሁን ደግሞ የትንታኔያችንን አቅጣጫ እንቀይራለን። ወደ ተቃውሞ፣ ወደ ትግል። አንድ ግለሰብ በላዩ የተጻፈበትን ታሪክ ለመሻር እና የራሱን እውነት ለማግኘት ስለሚያደርገው ትግል እናያለን። እውነት ሁሌም አንድ ገጽታ ብቻ ነው ያለው? ታሪክ እንደሚያሳየን መልሱ የለም ነው። ለእያንዳንዱ ይፋዊ ታሪክ የተደበቀ ምናልባትም ሆን ተብሎ የተቀበረ ሌላ ትርክት ይኖራል። ይሄ እንግዲህ በታሪካዊ እውነት እና በሕጋዊነት ላይ የሚደረግ የማያባራ ትግል ነው። ይሄ የጊዜ መስመር ዝም ብሎ ዝርዝር አይደለም፣ የአንድን ሰው የሕይወት ዘመን ትግል ነው የሚያሳየው። ለምን? ሲሳይ የራሱን እውነት ለማግኘት ለ30 ዓመታት ያህል ታግሏል። አስቡት፣ 30 ዓመት። እያንዳንዱ ዓመት የራሱን ታሪክ ከቢሮክራሲው እጅ ለማስመለስ ያደረገው አድካሚ ጉዞ አካል ነበር። እናም በመጨረሻም ፋይሎቹ እጁ ላይ ገቡ።
ታዲያ ፋይሎቹን ሲያገኝ ምን አነበበ? ከእናቱ ደብዳቤዎች የተገኘውን ይህን ልብ የሚሰብር እውነት። ይህ ቃል እሱ እንደማይፈለግ ይገልጽ ከነበረው ይፋዊ ትርክት ጋር ፍጹም የሚቃረን ነበር። ምን ያህል ኃይለኛ ግኝት እንደሆነ መገመት ይቻላል። እናም ከዓመታት ትግል በኋላ ከዚህ ሁሉ ውጣ ውረድ በኋላ ሁሉም ነገር ወደዚች ቀላል አረፍተ ነገር ይመጣል። ስሜ ለምን ሲሳይ ነው። በቃ ይህ በመንግስት እንክብካቤ ውስጥ የተሰጠውን ኖርማን የሚለውን ስም ጥሎ ማንነቱ ሙሉ በሙሉ የመመለስ የመጨረሻውና ታላቁ ድርጊት ነው። እሺ፣ ወደ ማጠቃለያችን ደርሰናል። ታዲያ ከዚህ ሁሉ ምን እንይዛለን? ዋናው ጭብጥ ይሄ ይመስለኛል። ለስም የሚደረግ ትግል ለስርወ መንግስትም ይሆን ለአንድ ግለሰብ በታሪክ መዝገብ ውስጥ ቦታን ለማግኘት የሚደረግ መሰረታዊ ትግል ነው። እንግዲያው እስኪ አንድ ቁልፍ ቃልን እንገልጽ። የጽሑፍ መዝገብ ምንድን ነው? ይሄ ፍጹም እውነት አይደለም፣ በፍጹም። ይልቁንም በስልጣን ላይ ባሉ አካላት የድሮ የንጉሣዊ ቤተ መንግስትም ይሆን የዘመኑ የመንግስት ቢሮ ለአንድ መገገሚያ ዓላማ ተብሎ የሚገነባ ታሪክ ወይም ትርክት ነው። እናም ይሄ ትንታኔ ወደ አንድ የመጨረሻ ጥያቄ ያደርሰናል። የእያንዳንዳችን የህይወት ታሪክ በወረቀት፣ በፋይል፣ በዘመኑ ደግሞ በመረጃ ተመዝግቧል። ጥያቄው ግን ያንን ታሪክ የመጻፍ መብት ያለው ማን ነው? ያንን ታሪክ የሚጽፈው ማን ነው?